ብዙዎቻችን ግንኙነቱ ሳናውቀው የምንሰራው ነገር ግን ህይወታችንን ቀስ በቀስ አደጋ ውስጥ የሚጥል አንድ ትልቅ ስህተት አለ። እሱም ፍቅርና መቆጣጠርን መለየት አለመቻል ነው። በግንኙነት መጀመሪያ ላይ እጅግ የሚያስደስት ትኩረት ይመስላል። ሁልጊዜ የት እንዳለ መጠየቅ፣ ማንን እንደምታናግሩ መከታተል፣ ስልካችሁን መፈተሽ፣ እንዲያውም ምን መልበስ እንዳለባችሁ እንኳን ለመወሰን መሞከር። እነዚህ ሁሉ መጀመሪያ አካባቢ ስለምወድሽ ነው ስለምወድህ ነው በሚል የፍቅር ማረሚያ ልብስ ውስጥ ተሸፍነው ይመጣሉ። ነገር ግን ጥያቄው ይህ በእውነት ፍቅር ነው ወይስ በስሜት የተሸፈነ እስራት? ዛሬ በዚህ ቪዲዮ የምንነጋገረው ፍቅር በሚል ስም ህይወታችን ውስጥ ስለሚገባው ድብቅ እስራትና ከዚህ መርዛማ ዙሪት እንዴት መውጣት እንደምንችል ይሆናል። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የቁጥጥር ጥላዎች። በፍቅር ስም የሚደረግ ቁጥጥር በአንድ ጀንበር አይመጣም። ቀስ በቀስ ድምጹን አጥፍቶ የሰውን ማንነት ይበላል። መጀመሪያ ላይ እሱ ወይም እሷ እኮ ለኔ ስለሚጨነቁ ነው ብላችሁ በደስታ ትቀበሉታላችሁ። ነገር ግን ጊዜ እያለፈ ሲሄድ ሳታውቁት ያላጋራችሁ ፈቃድ ውሳኔ መወሰን እንዳትችሉ ትሆናላችሁ። ለእያንዳንዱ እርምጃዎቻችሁ ማብራሪያ መስጠት ይኖርባችኋል። የራሳችሁን ሀሳብ ለመግለጽ ትፈራላችሁ። በመጨረሻም አንድ ቀን መስታወት ፊት ቆማችሁ እኔ ማን ነበርኩኝ የሚለውን ጥያቄ በውስጣችሁ ትሸከማላችሁ። እውነተኛ ፍቅር ነፃነትን ይፈጥራል እንጂ እስራትን አይገነባም። አጋራችሁ የእናንተ ማንነት የራሳችሁን ፍላጎትና ነፃነት የሚያጠብ ከሆነ ያ ፍቅር አይደለም። እሱ የሌላን ሰው ፍርሃት፣ ስጋትና አለመተማመን በእናንተ ላይ የተጫነ የስነልቦና ጫና ነው። ሁለተኛ፣ የሐሰት ተስፋ ባለቤትነት። በጣም አሳዛኝ እውነታ ምን መሰላችሁ? ብዙ ሰዎች ይህንን መርዛማ ቁጥጥር ጥልቅ ፍቅር ብለው መሳሳታቸው ነው። ምክንያቱም ተቆጣጣሪው ሰው በአንድ በኩል ስነልቦናዊ ጉዳት ሲያደርስ፣ በሌላ በኩል ደግሞ በፍቅር ቃላት ይከባቸዋል። ይህ በውስጣችሁ ምናልባት በእውነት ይወደኝ ይሆናል የሚል የሐሰትን ተስፋ እንዲፈጠር ያደርጋል። ነገር ግን ወዳጆቼ እዚህ ጋር ማየት ያለባችሁ አንድ ታላቅ እውነት አለ። ፍቅር ያለ መተማመን ሊኖር አይችልም። ሁልጊዜ የሚጠራጠራችሁ፣ ነፃነታችሁን የሚፈራና ማንነታችሁን ለመቀነስ የሚሞክር ሰው ፍቅርን ሳይሆን ባለቤትነትን ነው የሚፈልገው። እንደ ቁሳቁስ ሊያዟችሁ፣ ሊቆጣጠሯችሁ፣ የራሳቸው ብቻ ሊያደርጓችሁ ይፈልጋሉ። ፍቅር ግን ሰውን በባለቤትነት መያዝ ሳይሆን ሰውን እንዳለ እንደ ራሱ አክብሮ መቀበል ነው። ሶስተኛ፣ ጤናማ ፍቅር ምን ይመስላል? ታዲያ እውነተኛና ጤናማ ፍቅር ምን ይመስላል መሰላችሁ? ጤናማ ፍቅር ልክ እንደ ፀሐይ ነው፣ ያበራል እንጂ አያቃጥልም። የምትወዱት ሰው ከእናንተ የተለየ ህይወት፣ የራሱ ጓደኛ፣ ህልሞችና የግል ምህዳር ፐርሰናል ስፔስ እንዲኖር ያስፈልጋል። እውነተኛ የሚወዳችሁ ሰው ክፉአችሁን አይቆጥርም። ይልቁንም በደህንነት እንድትበሩ፣ ወደ ታላቅ ደረጃ እንድትደርሱ ያበረታቷችኋል። ማንነታችሁን አሳጥቶ በፍርሃት በስጋት የሚያኖራችሁ ግንኙነት ፍቅር ሳይሆን የተሸፈነ እስራት ነው። ጤናማ ፍቅር ግን በውስጣችሁ ሰላምን፣ መተማመንንና የመረጋጋትን ስሜት ይዘራል። ስለዚህ ወዳጆቼ ከዛሬ ጀምሮ ስለምወድሽ ነው የሚሉ ቃላቶችን ብቻ አትመኑ። ከቃሉ ጀርባ ያለውን ባህሪና ድርጊት ተመልከቱ። የሚወዳችሁ ሰዎች ሰላም ይሰጧቸዋል እንጂ ሁልጊዜ በፍርሃት አያኖራችሁም። እውነተኛ ፍቅር ማንነታችሁ የሚያብብ፣ ነፃነታችሁን የሚያከብርና በውስጣችሁ እውነተኛ ሰላምን የሚያፈስ ነው። ራሳችሁን በፍቅር ስም እንድጠፉ በፍጹም አትፍቀዱ። ምክንያቱም ፍቅር እስራት ሳይሆን ነፃነት ነውና። ይህ የኔ እይታና አስተሳሰብ ነው። የእናንተን ደግሞ ከታች በኮሜንት ቦታ ላይ እንደምታካፍሉኝ ባለሙሉ ተስፋ ነኝ። ከዚህ በፊት እንዲህ አይነት አጋጣሚ ገጥሟችሁ ያውቃል? እንዴት ተሳለፋችሁት? ኮሜንት አድርጉልኝ። ደስታ፣ ሰላምና ፍቅር የተተረፈረፈበት ድንቅ ቀን ይሁንላችሁ። ለተጨማሪ አነቃቂና አስተማሪ የህይወት እይታዎች ቪዲዮ ላይክ፣ ሼር በማድረግ እንዲሁም ቻናሌን ሰብስክራይብ በማድረግ የቤተሰቤ አባል ይሁኑ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ እጅግ ከልቤ አመሰግናለሁ። ቸር ቆዩልኝ።